ስለራስ አንድ ነገር ልንገር ራስ መቻል ትፈልጋለህ ቤት መከራይ ትፈልጋለህ ገንዘብ ከእጅ ቶሎ ይጠፋል ያው በቂ ስራ ስለሌለ ማለት ነው በተጨማሪም ደግሞ ከቤቱ ለመስራት ትፈልጋለህ ኦንላይን ላይ ነገር ግን በጣም በብዙ ነገር ስካም ትደረጋለህ ስለዚህ ዛሬ በ2018 መስራት ያለብን ስራ ሳያለው እንደምትመለከቱት በ21 ዓመቴ ራሴን ችዬ እንድኖር እንዲሁም ደግሞ የተለያዩ ነገሮች እንዳደርግ የሚያግዘኝ ስራ ለእናንተ አጋራችኋለሁ እነዚህ ማሳያዎች ስራዎች አጠቃላይ እኔ እየሰራኋቸው የምገኝ በተጨማሪም ደግሞ ጥሩ ነገር እያደረጉልኝ ስለሆነ አራቱንም እስካሁን በደንብ እሰራችኋለሁ ለእናንተ አሳያችኋለሁ ገና ስራ መስራት አንድ ብዬ ከመጀመሪያ በፊት ስቀረጽ የነበረበትን ቦታ አሳይቻችኋለሁ እነዚህ ነገሮች የመጡት የተለያዩ ስራዎች መስራት ነውና ዛሬ ለእናንተ እነዚህ ነገሮች ባሳያችሁ እናንተም ደግሞ ይሻል ነገር እየሰራችሁ መለወጥ ትችላላችሁ እርግጠኛ ነኝ ቪዲዮን ትወዱታላችሁ ሰብስክራይብ ማድረግ እንዳይረሳ ይሄ ቻናል ዛሬ በጠቀማችሁ ነገ ይጠቅማችኋል አሁን ማሳያችሁን ስራ ሰሩ የግዴታ ፒሲ ያስፈልጋችሁ እኔ ፒሲ መጠቀም ካቆምኩ በጣም ብዙ ጊዜ ሆኖኛል አሁን መጠቀመው እያንዳንዱ ነገር በስልኬ ብቻ ነው እነዚህ ነገሮች ተጠቅማችሁ መስራትም መለወጥም ትችላላችሁ አንደኛው ኮንቴንት ክሬሽን ነው ኮንቴንት ክሬሽን ምንድነው ካላችሁኝ አሁን የምትመለከቱ እኔ ለእናንተ የመጣሁበት መንገድ ማለት ነው ብዙዎቻችሁ ትናንት የምታውቋቸው ሰዎች ዛሬ ምን ያክል እንደተለወጡ ታውቃላችሁ ሌሎችን ተዋቸውና ከኔ መመልከት ትችላላችሁ ላይክ እንደዚህ የምትመለከቱ ቤት እንዲሁም እንደዚህ የምትመለከቱ ካሜራ መጠቀም በኮንቴንት ክሬሽን ባገኙት ገንዘብ እንዲሁም ደግሞ በመሰራበት ሁኔታ ነውና ስለዚህ እናንተም ደግሞ እንዴት እንጀምራላችሁ ካሰባችሁ እስኪ አንድ ዜራ ጋር እንበልና ድሮ መቀረጽበትን ቦታ ላሳያችሁ እንደምትመለከቱት ይመስላል በራሴ በካርቶን ሰርች ላይት ማይክ መግዣ ስለሌለኝ የቤተሰብን ስልክ ልክ እንደ ማይክ እየተጠቀምኩ አሁን ድረስ የስልክ ማይክ ብትጠቀሙበት አቀማመጡን ካወቃችሁበት በጣም ጥራት ያለው ማይክ ሁሉም በተለየ የስልክ ማይክ ነውና እሱ መጠቀም ትችላላችሁ እንደምትመለከቱት እኔ ራሴ ለእናንተ ኮንቴንት ማቀርብላችሁ በኮንቴንት ክሬሽን ባገኙት ጥቅም ነውና ኮንቴንት ክሬሽን ሲባል ቴሌግራም አለ ቲክቶክ አለ ኢንስታግራም አለ ዩቲዩብ አለ ለምሳሌ ያክል በቴሌግራም መቀረብ ከፈለጋችሁ ጽሁፍ ላይ ጎበዝ ልትሆኑ ይገባል ነገር ግን ቴሌግራም ቶሎ ስለማያድግ ኢንስታግራምን ቲክቶክን ዩቲዩብ ተጠቀሙ መከራችኋለሁ ምክንያቱም የሰው አቴንሽን ስፓን እየቀነሰ ስለመጣ ቲክቶክና ኢንስታግራም ተጠቀሙ ደግሞ በሾርት ቪዲዮ አሪፍ ደረጃ መድረስ ትችላላችሁ ነገር ግን ኮንቴንት ያስፈልጋችኋል ማለት ነው ኮንቴንት እናገኛለን ካላችሁ ደግሞ እናንተ የምትወዱት ነገር ምንድነው ያንን ነገር ለመስራት ሞክሩ ለምሳሌ ያክል ድሮን የሰራችሁ የነበረው ቪዲዮዎች አሁን እንደምትመለከቱት የጌሚንግ ቪዲዮ ነበር ነገር ግን እዛ ላይ አፌን ከፈታው በኋላ እንዴት መቀረጽ እንዳለብኝ ካወቅኩ በኋላ ወደ ቪዲዮ ኤዲቲንግ ገባው ከዛ ደግሞ ወደ ክሪፕቶ ገባው ከዛ ደግሞ አሁን እንደምትመለከቱት እዚህ ላይ ደግሞ ለእናንተ ያሳያችሁ ይገኛለውና የት እንደምትወድቁ አይታወቁም ነገር ግን በመጀመሪያ ደረጃ ስትጀምሩ በምትወዱት ነገር ለመጀመር ሞክሩ የእናንተ ቪዲዮ ፐርፌክት ከሚሆን ይልቅ ኮንሲስተንሲ ባለው መልኩ ሆናችሁ ፖስት ታደርጉ ይሻላል ከሰው አይምሮ መጥፋት የለባችሁ ምክንያቱም እናንተ ገና እየጀመራችሁ ስለሆነ እንዲሁ መጨረሻ ቲፕ የምሰጣችሁ ደግሞ ሰው ስለእናንተ ያገባውም ጋይስ የምሬን እምላችሁ እናንተ ብር ስታጡ እናንተ የሆነ ነገር ስታጡ ያነሰው ያግዛችሁ ነገር ግን የሆነች ነገር ፖስት ታደርጉ የሆነች ነገር ሲሰሩ ቢሰድባችሁ ቢስቅባችሁ ሆነ በተቻላችሁ አቅም ብሎክ ለማድረግ ሞክሩ አለበለዚያ ደግሞ ስለነሱ ያገባኝ ብላችሁ ለመተው ሞክሩ ማለት ነው አለበለዚያ መጨረሻ ይቆጫችኋል እንደናንተ የሚያስብ ሰው አለና ያነሰው ጀምሮ ከናንተ በላይ ከሳካለትና የምታውቁት ከሆነና ጓደኛችሁ ከሆነ መጨረሻ ላይ ይቆጫችኋል ይሄ ሰው ባሪ ምንም ማድረግ አይቻልም ቢሆንም ግን ይቆጫችኋል ለምን ይቆጨኛል ካላችሁ እናንተ ያስተዋችሁ ስራ እሱ ከሰራው እንደ ሰው ይቆጫችኋልና ይሄ ነገር ሳይፈጠርባችሁ ለመስራት ሞክሩ ወጣት ናችሁ በ2018 ይሄን ነገር መስራት አለባችሁ የሰውን ነገር ግን እንዳፈሩ ቪዲዮ መስራት ከባድ ሊሆን ይችላል ረዘም ያለ ቪዲዮ መስራት ከባድ ሊሆን ይችላል በሾርት ቪዲዮ ጀምሩ ሾርት ቪዲዮ መስራት ከከበዳችሁ ደግሞ በድምጻችሁ ብቻ ድምጻችሁን ያስገባችሁ በቮይስ ኦቨር ለመስራት ሞክሩ መቼም በድምጻችሁ አታፍሩ ምክንያቱም ሰው ያውቃችሁ በድምጻችሁ ፊታችሁ ታስገቡ ደግሞ ችግር የለም በቃ ጥሩ ባለው ላይት ወይም ደግሞ በመስኮት ላይት ብትቀረጹ ጥሩ የሆነ ቪዲዮ መውጣት ይችላልና ዋናው እናንተ የምትወዱትን ኮንቴንት ለማግኘት ሞክሩ ይሄ ካልተመቻችሁ ደግሞ ሁለተኛውን ስራ መስራት ትችላላችሁ ሁለተኛው ምን ይመስላችኋል ሁለተኛው ሶሻል ሚዲያ ማኔጅመንት ወይም ደግሞ ሶሻል ሚዲያ ማኔጂንግ ነው ማለት ነው ይሄን ነገር እንዴት እንሰራዋለን ካላችሁ በመጀመሪያ ደረጃ ስለ ሶሻል ሚዲያ ማወቅ አለባችሁ ቲክቶክ ላይ የሚፖስቱትን ቪዲዮ ማወቅ አለባችሁ ሲቀጥል ደግሞ ዩቲዩብ ላይ የሚሰሩት ቪዲዮዎች ማወቅ አለባችሁ ለምሳሌ ያክል አንድ ድርጅት አለ ያን ድርጅት ትኩረቱ ቢዝነሱ ላይ ከሆነ እናንተ ደግሞ በሶሻል ሚዲያው ያን ነገር ታስተዋውቁለታላችሁ እንዴት የምታስተዋውቁለት የእናንተ አካውንት አያስፈልግም የግዴታ በእነሱ አካውንት ገብታችሁ የምትሰሩላችሁ ምክንያቱም እናንተ እዛ ላይ ፕሮሞተር ሳትሆኑ የእነሱን ኮንቴንት ጀነሬት የምታደርጉ በተጨማሪም ደግሞ ማኔጅ የምታደርጉላችሁ ሰው ስለሆናችሁ በዘመን ኮርጋራችሁ ይሰራላችሁ እኔም በዚህ ስራ እየሰራው በስለሆነ ነገራችሁ ቅድም እንዳልኳችሁ ማልሰራውን ስራ አልነግራችሁም የግዴታ ምሰራቸውን ስራዎች እንዲሁም ደግሞ ጥሩ ነገር ያመጡልኝ የሆኑ ነገሮች ብቻ ነው ነገራችሁና እዚህ ላይ ደግሞ ስትሰሩ በእነሱ አካውንት የምትሰሩ ካሜራ ያስፈልጋችሁ ይችላል ችግር የለም የጓደኛችሁ አይፎን ካለ የጓደኛችሁ ጥራት ያለው ሳምሰንግ ስልክ ካለ በዛ መቅረጽ ትችላላችሁ ዋናው የሚያስፈልገው ጥሩ የሆነ ኮንቴንት ጀነሬት ማድረግ አለባችሁ ምክንያቱም ሶሻል ሚዲያ ላይ አቴንሽን አለ ያንን አቴንሽን ወደ ቢዝነሱ ማምጣት ነው የሚጠበቅባችሁ እዛ ላይ ሲሰሩ ጥሩ የሆነ ገንዘብ ታገኛላችሁ ያን ጓደኛዬ ልንገራችሁ በወር 10 ቪዲዮ ነው ፖስት የሚያደርግላችሁ በ10 ቪዲዮ በወር ቪዲዮ ይቀርጻችኋል በተጨማሪም ደግሞ አንዳንድ ስክሪፕት ይጽፋል እነዛ ሁሉ ተደማምረው በወር እስከ 30 ሺህ ብር ያገኛል ከዛም በላይ የሚያገኙ ሰዎች አሉ ኢማጂን ማሰብ ያለባችሁ በወር 5 እና 6 ክላይንት ቢኖራችሁ በወጣትነታችሁ በዚህ እድሜያችሁ ምን ያህል ሰሩ ነው የምትችሉ አይኖ እንደዚህ ነግራችሁ ቀለል አድርጌ የነገርኳችሁ ነው ቢሆንም ግን ከባድነቱ በመጀመሪያ ደረጃ ስራ ማግኘት ነው ሄዳችሁ መጠየቅ አለ እንዴት እንቀጠራለን ካላችሁ ደግሞ ሄዳችሁ መጠየቅ ስታስቡ በመጀመሪያ ደረጃ ስለዛ ነገር ማወቅ አለባችሁ መማር አለባችሁ ዩቲዩብ ማየት አለባችሁ ቲክቶክ ማየት አለባችሁ እንዴት እንደሚሰሩ ያንን ካያችሁ በኋላ ሄዳችሁ በነፃ ራሱ መስራላችሁ በሏችሁ ምክንያቱም ስለናንተ ስለማያውቁ እንዴት አድርገው ይቀጥሯችኋል እናንተ በእነሱ ቦታ ብትሆኑ እንኳን አትቀጥሯቸውም ስለዚህ በመጀመሪያ ደረጃ በነፃ እንስራላችሁ አለ ከቻላችሁ ደግሞ ለሌላ ሰው በነፃ የሰራችሁትን አምጥታችሁ ለነሱ ማሳየት ማለት ነው ምንም ቢሆን ግን ሃይ ኳሊቲ በሆነ ነገር አምጥታችሁ
ሰርታችሁ ማቅረብ አለባችሁ ፖርትፎሊዮአችሁን፣ አለበለዚያ ሰማይ ቀጥሯችሁ ማለት ነው። ለምሳሌ ያክል ልክ እንደኔ ግን ዩቲዩብ ቲክቶክ የምትሰሩ ካላችሁ ደግሞ ዩቲዩባችሁን ቲክቶካችሁን አምጥታችሁ እንደዚህ አይነት ሶሻል ሚዲያ እድገት በእኔ አካውንት አሳይቻለሁ የእናንተንም ማኔጅ ባረግላችሁ ልክ እንደዛ አሳድግላችኋል ብላችሁ ቃል አስገብታችሁ መጀመር ትችላላችሁ ማለት ነው። ከባድ ነው ቢሆኑ ግን አንድ ጊዜ ከገባችሁበት በኋላ ግን ብዙ መንገድ አለና ያንን መንገድ እየተጠቀማችሁ መስራት ትችላላችሁ። ምክንያቱም በ2018 በጣም ብዙ አዲስ ቢዝነሶች ይከፈታሉ። እነዛን ቢዝነሶች ደግሞ ማኔጅ የሚያደርግላችሁ ሰዎች ይፈልጋሉ። ከነዛ መካከል ደግሞ አንዱ መሆን ከፈለጋችሁ ይሄን ነገር እንድነጥብ አስባችሁ ለመማር ሞክሩ። ከቻልኩም ደግሞ በቀጣዮች ቪዲዮዎች አንዳንድ አስፈላጊ ነጥቦች ካሉ ደግሞ ሰራላችኋለሁ። እስኪ ኮሜንት ላይ ይሰራልን በሉኝ። ሶስተኛው በ2018 መጀመር ፈልጋለሁ ብላችሁ ካሰባችሁ ደግሞ ትሬዲንግ ህይወት ቀያሪ ነው። ትሬዲንግ አላውቃችሁ በፎሬክስም በክሪፕቶም ትሬደር መሆን ትችላላችሁ። እናንተ መወሰን ትችላላችሁ። በክሪፕቶ ትሬደር ከሆናችሁ 24 ሰዓት ትሬድ ማድረግ ትችላላችሁ። 24 ሰዓት ማለት በሳምንቱ ሙሉ ቀን ሙሉ ትሬድ ማድረግ ትችላላችሁ። በፎሬክስ ከሆነ ደግሞ በሳምንት 5 ቀን ትሬድ ማድረግ ትችላላችሁ። እኔ ወደዛ ዲቴል ልገባባችሁ ስለሆነ ትሬዲንግ ህይወት ቀያሪ ነው እናውቃለን። ቢሆንም ግን ህይወት ቀያሪ ስላችሁ ከሁለት አንግል ማየት አለባችሁ። ወደ ኔጌቲቭ አለ፣ ወደ ፖዚቲቭ አለ። ምክንያቱም ሁሉም ነገሮች የሚካሄዱ በዶላር ነው ማለት ነው። ስታገኙ 20 30 ዶላር ካገኛችሁ እንደ ምሳሌ ማሰብ ከፈለጋችሁ በቀን 50 እና 60 ዶላር የምትሰሩ ካላችሁ ኢማጂን ሲባዛ ምን ያክል ሊመጣ እንደሚችል። ምክንያቱም ይሄ ቪዲዮ የምታዩት ሌላ ቀን ሊሆን ስለሚችልና እናንተ ያንን ገንዘብ ማባዛት ትችላላችሁ። ነገር ግን ማሰብ ያለባችሁ ወደ ኋላ ሲመለስም ከእናንተ ምን ያክል ገንዘብ የሚቀነስባችሁና ይሄን ነገር አስባችሁ መግባት አለባችሁ። ትሬዲንግ ለሁሉም ሰው አይሆንም። ምክንያቱም ያንዱ ሲቀነስ ያንዱ የሚጨመር ቢዝነስም እንደዛ ነው። ቢሆንም ግን የትሬዲንግ ደግሞ በዶላር ስለሆነና ጎን ስራ ከሌላችሁ እንደዚህ ነገሮችን መቋቋም ስለማትችሉ ይሄን ነገር አስባችሁ ብትገቡበት መክራችኋለሁ። ነገር ግን ትሬዲንግ እንዴት ብላችሁ ካሰባችሁ አሁን ራሱ የቪዲዮ ብሰራላችሁ ትሬድ እያደረኩ ነውና መመልከት ትችላላችሁ። እንዴት እንጀምራለን ብላችሁ ካሰባችሁ አሁን የምትመለከቱት ተምኔል ማየት ትችላላችሁ። መጀመር ትችላላችሁ። እንዴት መጀመር እንዳለባችሁ ጥርት አድርጌ ሰርቻላችኋለሁ። ነገር ግን ከመጀመራችሁ በፊት ደግሞ ማወቅ ያለባችሁ ነጥቦች አሉ። ምክንያቱም ገንዘብ ማጣት አለና ገንዘብ ስጣጡ ደግሞ በቀላሉ አይደለም በደንብ ነው የምታጡት። ምክንያቱም እያንዳንዱ ስህተታችሁ ዶላር የሚከፈልበትና ትሬዲንግ ሳትጀምሩ መጀመሪያ ደረጃ እነዚህ 6 ነጥቦች ብታዩት መክራችኋለሁ። የሁሉም ቪዲዮዎች ሊንክ ደግሞ ዲስክሪፕሽን ላይ ማስቀምጥላችሁ ገብታችሁ ማየት ትችላላችሁ። ነገር ቆቆማል ብላችሁ ካሰባችሁና የጎንዮሽ ስራ ላይ ብላችሁ ካሰባችሁ ብትጀምሩት መክራችኋለሁ። እንደነገርኳችሁ ተረድታችሁኛል። ትሬዲንግ ከባድ ነው። ቢሆንም ግን ተጋግዘን ካረግነው ደግሞ የምናሳካው መንገድ ይቀልልናል። ስለዚህ እኛ አብረን ትሬድ የምናደርግበት እየተወያየን ትሬድ የምናደርግበት ጥራት ያላቸው ክላስ አሉ እንደምትመለከቱት። አብረን እየተወያየን አብረን ትሬድ የምናደርግበት ኮሚኒቲ ያለና ከ5000 በላይ ተከታይ ያለው ቴሌግራም ቻናል አለ። እዚህ መቀላቀል ትችላላችሁ። ምክንያቱም ትሬድ ስትጀምሩ ማወቅ ያለባችሁ ነገሮች ላይቭ እየገባም ስለማወራችሁ እና እዚህ መቀላቀል ትችላላችሁ። እንዲሁም ክላስ ያለው መቀላቀል ከፈለጋችሁ ደግሞ አሁን የምትመለከቱት ላይ ስታርት ብላችሁ ትልኩ ወዲያውኑ ጆይን የምታደርጉበት ሊንክ ይላክላችኋል። የሚያስደስተው ደግሞ ለጀማሪዎች የሚከብደውን ነገር እኔ ትሬድ ስገባ ለምን እንደገባው ከምን አንፃር እንደገባው ምን ሰምቼ እንደገባው ምን አይቼ እንደገባው እያንዳንዱ ነገር እንደምትመለከቱ ዘርዝሬ ስለማስቀምጠው እዛ ላይ እየገባችሁ እናንተም ራሳችሁን ያስተማራችሁ ከዛ በኋላም ደግሞ በራሳችሁ መግባት ትሞክራላችሁ። ምክንያቱም ለጀማሪ ትሬዲንግ በጣም ከባድ ነው። በተለይ ደግሞ ሁለተኛ ሶስተኛ ወሯ በጣም ከባድ ናት። ምክንያቱም ያወቃችሁ በስላችኋል እስቲል ግን አላወቃችሁም። ተቻለም ማርኬቱ ልክ እንደገባ ሪአክት ማድረግ ጀምሯል። እንደምትመለከቱት ዛሬም ስንገባ ላሳያችሁ ለእናንተ በዋናው ላይ ቀጥታ ሾርት ብያችሁ ነበር። ለዚህ ላይ ግን ከላይ ካስቀመጥኩላችኋል እያንዳንዱ ነገር ነው የምትመለከቱት። በቮይስ ለምን እንደገባን ተመለከትም ማለት ነው። ላይክ ተጀመረውን የሚያስቀጥል እንገኛለን። ልክ እንደገባ ነው ማርኬቱ ሪአክት ማድረግ የጀመረ እንደምትመለከቱት። ሌትስ ጎ ፋሚሊ። ነገር የምትፈቱበትን መንገድ ቴሌግራም ላይ አብረን የተወያየ የምናደርግበት ከ100 እና ከ5000 በላይ ኮሚኒቲ ያለበት ግሩፕ ስላለ እዛም ለመቀላቀል እዚህ የምትመለከቱት ላይ ስታርት ብላችሁ ትልኩ ወዲያውኑ ጆይን ማድረግ ትችላላችሁ። አራተኛው ቴሌግራም ነው። ስለዚህ ብዙ ነገር የምላችሁ ነገር የለም። ምክንያቱም ከዚህ በፊት ሰርቻላችኋለሁ። ቴሌግራም ብዙዎቻችሁ ታውቁታላችሁ። ለመጻጻፍ የምንጠቀምበት ቦታ ይሄን ያክል ገንዘብ ይሰራበት ይባል ማንም አያምናችሁ። አሁን ባለፈው ወር እስከ 100 ሺህ ብር ሰርቼበታለሁ። ከትልቅ ድርጅቶች ጋር አብሬ ሰርቻለሁ። ከግለሰቦች ጋር አብሬ ሰርቻለሁ። ከአፕሊኬሽኖች ጋር አብሬ ሰርቻለሁ። የራሴም አድ ደግሞ እዛው ቴሌግራም እየከፈለኝ ነበርና እነዚህ ሁሉ ዝርዝሬ እነግራችኋለሁ። ደግሞ ቻናል ሳይኖራችሁ እንዴት አድርገን ሜምበራችሁን አሳድግ ብላችሁ ካሰባችሁ እስኪ አንድ ቲፕ ልስጣችሁ። በቻላችሁ አቅም ቲክቶክ ለመክፈት ሞክሩ። ከቲክቶክ ያለው ማህበረሰብ ወደ ቴሌግራም ሊድ ማድረግ ትችላላችሁ። ከዛ ምን ደግሞ በደንብ ተናግሬበታለሁ። የ18 ደቂቃ ቪዲዮ ነው። እንዴት መጀመር እንዳለባችሁ፣ እንዴት ገንዘብ መስራት እንዳለባችሁ፣ እንዴት ማውጣት እንዳለባችሁ ስለተናገርኩበት እዛ ላይ ገብታችሁ ማየት እንዳይረሳ።